ካው በፊት ነግረሽኛል ከኖ ጋር እንዴት ነው የተገናኛችሁት ከባለቤትሽ ጋር ያ ላስት ታይም ነግሬሃለሁ እኔ ባለቤቴ አሁን በቃ keep it private ብሎኛል እሺ ልታዘዘው በእናት ባለቤቴ ነግሬሃለሁ ኦኬ so we met at a restaurant ውስጥ ነው የሚታረቀው ጋበዘሽ በደንብ ስለ ከተዋወቅን ጊዜ ጀምሮ በቃ አንድ ላይ ነበርን ስለዚህ አንድ ነገር ስታቃየ በዚህ ነው እግዚአብሔር ነው ባርኮኛል ምለው ምን አይነት ሰው መሆኑን ማወቄና ይሄ ሰው እንዳያመልጠኝ ማለቴ እሱ እንግዲህ ከእግዚአብሔር የተሰጠ ጊፍት ነው ብያስባለሁ አንዳንዴ ያመልጠናል ጥሩ ሰው ሴቶችም ወንዶችም ያመልጣቸዋል ሌላ ነገር ስታስቡ አይደለ ግን ጥሩ ሰው በእጃችሁ ስትይዙ አፈፍ መሰለኝ ይሄ አንዳንድ ሰው አይቶ የማይጠግባል ችግር ነው እግዚአብሔር ጥሩ ነገር ሰጥቶት ግዴለም ከሱ የተሻለ ይኖራል ይላል በሱ አላምንበትም እሱ ታይም ዌስት ጊዜ ማጥፊያ ኑሮ ማጥፊያ ገንዘብ ማጥፊያ ነው እሱ ሰብሰብ ተደርጎ መኖርን የመሰለ ነገር የለም ሰው እኮ ሲሰበሰብ ያድጋል ትልቅ ቦታ ይደርሳል እዚህ ዛ ስትል ገንዘብ ይባክናል ኑሮ ይባክናል እድሜ ይባክናል ብዙ ቆሞ የቀሩ ላግባ በሚል ስሜት ውስጥ ያሉ እዚህ ተመልካቾች ታዩኛልና ባል በምን ያስታውቃል ቦይፍሬንድ አለ ወይ ጉድ እዳ ውስጥ ሊያስገባኝ ነው አሁን እኔ እንድታወሪ መፈልገው የትዳር ወንድ ምን አይነት ነው እኔ እንግዲህ ሰው ማንነቱ መጀመሪያ ማንነቱ አይደለ እውነተኛ ሰው ነው ወይ ቤተሰቡን ይወዳል ወይ ሰራተኛ ነው ወይ የሚለው ማለት ጎበዝ ሰው ነው ወይ ጥረት ህልም ያለው አላማ ያለው ሰው ነው አሁን ያለበትን አትመልከቱ እህቶቼ ወደፊት ግን ምን ላይ ለመድረስ ይችላል ይሄ ሰው ያብረን ምን ቦታ መድረስ እንችላለን የሚለው ኢንቴግሪቲ ኦነስቲና ጥሩ ሰው ሲሆን ነው ሌላው በሙሉ የሚጨመር ሌላው ኤክስትራ ነው ይሄ በተለይ እኔ በህይወታችን ብዙዎቻችን ያየነው ነገር ነው አይደለ ከትንሽ ጀምረህ ነው ትዳር ላይ አንድ ቤድሩም ዜሮ ፈርኒቸር ጀምረህ ነው ትልቅ ቦታ እሱም ደግሞ አብረ ስታድግ ነው ደስ የሚለው ስለዚህ አትሸወዱ it's not material things it's የሰው ማንነት ነው ዋናው ብዬ ነው መክረው ወንዶችም ቢሆን እንደዚህ ማንነቷን ምን አይነት ሰው ናት ቫልዩ ምን ላይ ነው የምታረገው ውበት የሚጠፋ ነገር ነው ከድሜ በኋላ ይሄ አሁን ከ10 አመት በኋላ ሄለን ይሄን አትመስልም የታወቀ ነው it's fact እሱን መቀበል መቻል እርግጠኛ ነኝ ነገርሽ ከዚህ የበለጠ ታምሪያለሽ ሂድ እድሜ ከጤና ይስጠን እንጂ ይበልጥ ምክንያቱም እኔ ውስጥሽን የሚያበላሽ ምንም ነገር አታረጊም እሺ እስከያሽው ድረስ እያማረ እየጎመራ የሚሄድ ይመስለኛል ስለዚህ በውበት አትሸወዱ ማለት ቆንጆ ነው ደስ ይላል ያው የሴፍዬ ሚስት ታያቷላችሁ ከጸባይ ጋር ነው የሰጣት እሱን ገባ እሱን እንፈልግ ማለት ነው ጸባይ ነምበር 1 ከዛ ደግሞ መልክ ከዛ ሁሉ ነገር ማለት ነው አይደል it's a fact አሁን ይሄ ስዋይፕ ጀነሬሽን ገባ ይሄንን ሁሉ ስታይ ቲክቶክ ላይ እንዲህ ብሎ ሲያዩ ሌላ ነገር ሐሳባችን ይሸወዳል መሰለኝ አይደለ ትንሽ አይደል ስለማይ ነው ሁለት የተለያየ ነገር ስለማይ ነው አፍቃሪ ተብሎ የሆነ እንደዚህ ያለ ልጅ አለ አፍቃሪው መታስኪ አፍቃሪው ከዛ ባል ተብሎ ደግሞ የኔ ፎቶ አለ እንዴ ቤተሰብ ምትወስደው ልክ ነው የባል ፊት ይሄ ይመስለኛል መላጣ ቦርጫ የባል ፊት የኔ ባል ግን ደስ አይደለም ሰው ምን ይባላል ታዲያ እሱ አይሽ እግዚአብሔር መርጦ ሰጠሽ ወይኔ ጉዴ ዛሬ እሺ ቀጥል ስለዚህ ለሄለን የሰጠውን ለእናንተ ሚስታችሁ ቆማችሁ ለባላችሁ